ይሄን አክል ምንድነው እንዳትሉ ዛሬ የኢድ የተገዛልኝን ስጦታ ሊያሳያችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ እላችኋለሁ። በነገራችን ላይ እንደዚህ ምናምን እንትን ማለት አልወድም። እኔ ማለት እንደዚህ ተደረገ ምናምን የሚባለውን ነገር አልወድም። ግን ዛሬ ደግሞ ቪዲዮ ለመስራት ተነሳሳሁኝ። ለምን መሰላችሁ? ኢንሻአላህ የዛሬ አመት ደግሞ ሀገሬን ገብቼ በሀገሬ የሚሰራ ይሆናል ማለት የእያንዳንዱ የምትቀርጹት ነገር እንደ ማስታወሻ ትይዙታላችሁ። እንደ ማስታወሻ ይሆናል። የእያንዳንዱ አሁን ስራም እየሰራን የተለያዩ ነገር እያደረግን የምንቀርጻቸው ነገሮች የነገ ታሪካችን ናቸው ማለት ነው። ስለዛ ደግሞ እኔ ደግሞ ለምን ቪዲዮ አልቀርጸላችሁም ብዬ ቪዲዮ ለመቅረጽ መጣሁኝ ማለት ነው። የኢድ ሴትዮ የገዛችልኝ ስጦታ ማለት ነው። እና ላሳያችሁ ወደ ስጦታው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ እና ናክል ምንድን ነው እንዳትሉ እና ላሳያችሁ እና ይሄኛው ቀሚስ ነው። ታያችኋል። ቀሚስ በነገራችን ላይ ማለት በዚህን ጊዜ ፋሽን ነው። ቀሚስ ከጎኑ እንትን አለው ሙሉ ለሙሉ እንትን የማይዝ ማለት ወገባችሁን የማይዝ ማለት ነው። እኔ ሰፋፊ ነገር ስለሚወድ እንትን አይታ ነው ሰፊ ነው ብላ ያመጣችልኝ ማለት ነው። ግን እንደዚህ ሲታይ ብዙም አያምርም፣ ግን ስትለብሱት ምናምን ያምራል እላችኋለሁ። እና ይሄኛው ነው ተብር ዋጋው ነው። ሲጀመር ኤክስ ላርጅ ነው። ሚዲያም ነው የሚለብሰው። 6 ድርሃም ይላል። በነገራችን ላይ ባለፈው ሴትዮ ዱባይ ሄዳ ነበር ማለት ነው። ለሁለት ቀን ያው 3 ቀን በሉ ለሁለት ቀን ምናምን ከሌሎቿ ጋር ይርፍት ነበረ ልትዝናና ሄዳ ነበር ዱባይ ማለት ነው። ለመጀመሪያ ጊዜ እኔ ከመጣሁኝ እኔ እዚህ ቤት ከገባሁኝ ጀምሮ 4 ዓመቴ ምናምን መሰለኝ። ተሳፍሮ አያውቁም በጭራሽ። የትም ሄደው ሰውየው የሆነ ጊዜ ኡምራ ሄደዋል። ለስንት ቀን ነው? ለሳምንት ነው። ለሳምንትም አይሞላም ኡምራ ሄደዋል። ከዛ ሴትዮ ደግሞ አንድ ቀን በስራ ምክንያት ለአንድ ቀን ነው ለሁለት ቀን ሄዳለች። ሜት ነበር ኮይት ነው ምናምን መሰለኝ ሄዳ ነበር። ለመጀመሪያ ጊዜ ከልጆቿ ጋር እንትን ብላ የተሳፈረችው ማለት ነው። ባለፈው የዛንም ለሶስት ቀን እናንተ ጾም እንዳይበላሽ ደግሞ የመጨረሻ ቀን ሰው ማመት ውስጥ ገባሁኝ። ቪዲዮ ልስራላቸው ማለት እኔ በጣም የገረመኝ ነገር ያ ሁሉ ሻንጣ እኔ በቃ እዚህ የተደረደረ ሻንጣ አለ። ሻንጣውን አወረዱትና ምናምን ገና ወር ሲቀረው ገባቸው። ከዛ እቃ ያመጣሉ፣ ልብሱን ያወጣሉ፣ ይደረድራሉ ምናምን ሻንጣ ውስጥ ያረቢ እነዚህ ሰዎች የት ሊሄዱ ነው ምናምን ነገር ብዬ ገና 3 ሳምንት ምናምን ሲቀረው ማለት ነው። ከዛ ሲያዘጋጁ ከዛ 3 ቀን ምናምን ሲቀረው ምንድነው የት ልትሄዱ ነው ምናምን ነገር ሲላት፣ ያው የሆነ ቦታ እንደሚሄዱ ገብቶኛል ከሚያየው ነገር አንፃር ማለት ነው። ከዛ የት ልትሄዱ ነው ምናምን ሲላት፣ እንትን ዱባይ ልንሄድ ነው ምናምን ለ3 ቀን አለችኝ። ፈጣሪ ወይ ሰው ለወር ሙሉ እንትን ዕቃ ያዘጋጃል ዱባይ ለ3 ቀን። አረ እነዚህ አረቦች እኮ ወላሂ በጣም ነው የሚገርማቸው። በቃ ሄማትን ሳትፈልጉ ስማቸውን እንዳታነሱ ሳትፈልጉ በቃ እንድታወሩ ያደርጓቸዋል። በጣም ነው በቃ ስራቸው በጣም ነው ግርም የሚያደርጉት ነገር ምናምን በጣም ነው የሚገርመው። ወላሂ ላዚም በቃ እኔ በጣም ነው የሚገረመው። እንደዚህ ብቻ ይናወራለሁ ከድርጊታቸው ብቻ ይናወራለሁ እላቸዋለሁ። ከዛ ለ3 ቀን ሄዱ። ከዛ እቃውን አንጋግቶ ሰው እንዴት ለ3 ቀን ተሳፍሮ እንደዚህ እቃ ይዞ ይሄዳል? ገና ሲመለሱ ያን እቃ እንትን ሲያደርግ ምናምን ነገር ማለት ቆይ ለመጀመሪያ ጊዜ ተሳፍራ ሰው እንዴት ለ3 ቀን ይሄዳል? ማለት ለ3 ቀን እንትን ብለው ወይ ለሳምንት ቢሆን እሺ ብቻ በጣም የሚገርሙ ናቸው። እኔ ጭንቅላታቸው እንዴት እንደሚያስብ ያን ሁሉ ከስራቸው ወጪ አውጥታቸው እንትን ብላቸው ለ3 ቀን እና የእነሱ ጭንቅላት በጣም ነው የሚገርመው ወላሂ ላዚም። እና ምን ልላችሁ ፈልጌ ነው ከዛ ነው የመጣልኝ ይሄ ልብስ ማለት ነው። ለኢድሽ ምናምን ብላ ከዛ ነው እዛ ያመጣችው እና እላችኋለሁ። ለብሼ ላሳያችሁ እንዴ ሀሳቤን ቀየርኩኝ። አሁን አልለብስም። የኢዱን ቀን ከለበስኩት ምናምን የዛኔ ቀርጽላችኋለሁ ማለት ቀርጬ ቪዲዮውን ከዚህ ቀጥሎ አስገባዋለሁ ማለት ነው። እና ይሄን ይመስላል። ይሄኛው አንደኛው ነው። ይሄኛውም ደግሞ ይሄ ግን ነጭ የለውም ብቻ ነው። ይሄኛው ግን ሰውነት ቅርጽ ያሳያል። ግን ከአባያ ውስጥ ነው መልበስ የሚቻለው ማለት ነው። ከአባያ ውስጥ መልበስ ይቻላል ማለት ነው። ቅርጽ በጣም ነው የሚያሳየው ማለት ሙሉውን እጅ ሙሉ ነው ወይ ደግሞ ከላዩ አሉ አይደለ አላባሽ ጋውኖች ምናምን ጋውኖች የጂንስ ጋውኖች አሉ። እንትን ምንድነው በቃ የተለያዩ ጋውኖች አሉ። ከእንትን ከቁርጭምጭሚት በታች የሆነ ረዘም ያለ ጋውኖች አሉ። ከሱ ጋር ይሆናል እንደዚህ ማለት ብቻ። እኔ ጠባብ ልብስ ምናምን አልወድም። ሲወጣ እንትን ሲል ቤት ውስጥ ራሱ በጣም ነው የምትመላው። እና ሁለተኛው ደግሞ ይሄን ይመስላል። አያችሁት? ጨርቆ ምናምን በጣም አሪፍ ነው።
ግን ያው ይሁን ችግር የለውም ማለት ስጦታ ስለሆነ እናመሰግናለን ብለን መቀበል ነው እላቸዋለሁ። ይህ ማሰሪያው ነው የአብዛኛው ማለት ነው። ይሄኛው ደግሞ የስራ ልብስ ነው ማለት ቤት ውስጥ እንደዚህ ረዥም እንትኖችን ነው የሚለብሰው ሙሉ ልብሶችን ማለት ነው። ቤት ውስጥ የሚለብሰው እንትን አይደለም ዩኒፎርም ምናምን አይደለም የሚለብሰው። በፊት የነበርኩበት ቤት ዩኒፎርም ነበር የሚለብሰው። ምክንያቱም እንዲህ ብዬ ከሴቴ ስንት አመት ሙሉ ስንጣላ ቆይተን ስንት አመት ሙሉ ማለት ነው አልፈልግም ያልኳት ስንት አመት ሙሉ አያቸው። በነገራችን ላይ ይሄ በጣም በፊት ነበር ሲታጠብ ይረዝማል። ስለዛ ደግሞ ብዙ እንትን አይደለም። አያችሁ የስራ ልብስ ሰፋፊ ነገር እንደሚወድ ስለምታውቅ ሰፊ ነው አልገዛም። እንደዚህ የሚወደውን ልብስ ራሱ የሚወደውን ከለር የሚወደውን ዲዛይን ታውቃለች ሴት ማለት ነው። ማለት ከለር ራሱ የሚወደውን ሀታ በሂጃብ ደረጃ የሚወደውን ታውቃለች። እና እንደዛ ነው እላቸዋለሁ። ይሄኛውን ልጆቹ ናቸው የገዙት ማለት ነው። እዛ ዱባይ ሄዶ ነበር አላልኳችሁ? ዱባይ ላይ ማለት እንትን ነው ልጆቹን የገዙት። ልጆቹ ሶስት ልጆች ነው ያሉት፣ ሴቶች ናቸው ሶስቱም። በሶስቱም ስም ነው ይሄኛው የስራ ልብስ ስጦታ የተገዛልሽ ይለኛል። እንትንም አለ ሂጃብ አለ። በጣም ነው የሚያምረው። በነገራችን ላይ ከለሩ ራሱ ድምቅ ያለ በጣም ነው የሚያምረው። እንደዚህ አይነት ከለር ይመቸኛል በነገራችን ላይ እና በጣም ነው የሚያምረው። እናመሰግናለን እንበል እንጂ እና ይሄን ይመስላል። ኦኬ ይሄኛው ሁለተኛው ደግሞ ይሄ ከለሩ ያምራል። ያው ለስራ ነው ኦልሬዲ ኢትዮጵያ ላይ ስንወጣም ማለት ስንወጣ ሲላችሁ እንደዚህ ሰፈር ውስጥ ምናምን መልበስ ይቻላል። በነገራችን ላይ እኛ ሺቲ ስለምንለብስ በሀገራችን ነው። ሺቲ ላይ በነገራችን ላይ አሁን ላይ ውጭ ስትወጡ ትለብሱታላችሁ። በጣም ነው ፋሽን ነው። እና ይሄ ደግሞ ሁለተኛው ይሄን ይመስላል። ይሄንን የስራውን ልብስ ሁለቱንም ሶስቱ ልጆች ናቸው በእኛ ስም በእኛ ስም ብሎ እየገዙልኝ ማለት ነው። በእነሱ ስም ነው የተሰጠኝ። እና ይሄን ይመስላል የኢድ እንትን እላችኋለሁ። የኢድ ስጦታ ይሄን ይመስላል እላችኋለሁ። እንደ ማስታወሻ ይሆናል ብዬ ነው እየቀረስኩኝ ያለሁት ማለት ነው። እና ይሄ ደግሞ ሂና ነው። የእግርና የእጅ ሂና ነው ማለት እኔ ሂና ወዳለሁ ማለት የትኛውም የሆነ ፕሮግራም ቢኖር ራሱ በቃ ኢትዮጵያ ራሱ አመት በዓል ሲመጣ ምናምን በራሴ ዱቄቱን ገዝቼ በራሴ እንትን አፍኩቼ ነው አጅኜው ነው የሚባለው። ጋር አላውቅም ጻፉልኝ እስኪ። እና አጅኜ ምናምን ጥፍሮችን ይቀባ ነበርኩኝ ማለት አሁን እኛ ሜካፕ ምናምን እንኳን ተገላግለን አንፈልግም፣ ግን ሂና በጣም ወዳለሁ። ሂና በአመት በዓል ሲመጣ ምናምን ይህን ነገር በቃ በኖርማል ጊዜ ሂና ቢቀባ ደስ ይለኛል። ለምን እንደሆነ አላውቅም። እንግዲህ በጣም የምወደው ማለት ነው። ኢትዮጵያ ሆኜ አመት በዓል ሲሆን ማታውን አጅነነው ምናምን ማታውን ተቀብተን እናድር ነበር። በጣም የምወደው ማለት ነው። አመት በዓል ከሆነ ኢትዮጵያ ሆኜ አያልፈኝም፣ እቀባለሁ ሂና ማለት ነው። እና ይሄ ደግሞ ሴትዮን ያመጣችው ማለት ሁልጊዜ ኢድ ሲመጣ ሂና አምጪልኝ እላታለሁ። እነሱ ሳሎን ምናምን ስለሚሄዱ ልጆቹም ይቀባሉ ምናምን ነገር ሁልጊዜ ሳሎን ምናምን ሲሄዱ ሂና አምጪልኝ እላታለሁ። ግን ዘንድሮ ደግሞ ስለምታውቅ ሳልነግራት ነው ያመጣችልኝ ማለት ነው። እና ይሄኛው ማለት ነው። ይሄኛው በነገራችን ላይ ህይወቴን ቀለል ያደርጋል ትላችሁ። ይሄንን ትለጥፋላችሁ። አዛን ያለ ከዛ አዛን ያለ ነበር አቆምኩት ማለት ነው። እና ይሄኛው አሁን ለምሳሌ ይሄንን በእንትን ይሄኛው ታነሱና ከዛ የእጁን ለእጅ የእግሩን ለእግር ትለጥፉታላችሁ። ከዛ በኋላ ደግሞ እዚህ ተመርፋ ያለች እሷን እንትን ታደርጉና እንትን ታደርጋላችሁ። ከዛ በኋላ ደግሞ ያው እስከሚደርቅ ድረስ ስራ መስራት የለባችሁ ማለት ነው። የማታ ስራ ስትጨርሱ መጨረሻ ሰዓት ነው መቀባት ያለባችሁ። ግን የኢድ ቀን ጓደኞቼን አገኛቸዋለሁ። ግን አሁን ጦርነትም ስለሆነ እኔ አላውቅም፣ የሚያገኛቸው አይመስለኝም። በኢድ ብቻ ነው የሚያገኛቸው። በኢድ ብቻ ነው እንትን እንደምትፈቅድልኝ ሴት ማለት ነው። እና እዛም ደግሞ እነሱም የሚገዙ ይሆናል። ግን አሁን ጦርነቱ ስላለ ውጭ ምናምን መውጣት በጣም ያስፈራል። ስለዛ ደግሞ ይሄንን እስቲ ማታ ጊዜ ካገኘሁ ማለት ቶሎ ስራዬን ከጨረስኩኝ ይቀባለሁ ማለት ነው። ከዛ ማታ ከተመቸኝ ደግሞ ነገ ማለት የኢዱን ማታ ከጓደኞቼ ጋር ምናልባት ከተገናኘን እዛ ይቀባዋለሁ ማለት ነው። እና ይሄንን ይመስላል የረመዳን ስጦታ ይሄንን ይመስላል እላችኋለሁ። ይሄ ነገር እኔ አሰራሩም ማለት ይሄ አሁን ፌስታል ምናምን መጠቅለል ምናምን እለማመዳለሁ ብያለሁ። እኔ ደግሞ በጣም መፈላሰም ወዳለሁ መፈላሰም ወዳለሁ። እና የዘንድሮ የኢድ እንትን ይሄንን ይመስላል። አላህ ደግሞ ጾሞ ከተጠቀሙት ባሪያው አላህ ያድርገን። ቆሞ ካደሩት አላህ ይጻፍልን። አላህ ደግሞ ለሚቀጥል ዓመት ደግሞ ሀገራችን ገብተን በኡምራ የምናሳልፍ ከቤተሰቦቻችን አላህ ኡምራ ይወፍቀን። እኔ በዚህ ዱንያ ላይ ምን አስደስትሻል ብትሉኝ ማለት ነው ከአባቴ ጋር ሄጄ ኡምራ የሚያደርግ ቢስሚላህ ረህማን ረሂም እኔ እንጃ በቃ ምድር ላይ ያለው ጀነት የገባው ነው ያክል የሚሰማኝ ማለት ነው። ወላሂ ላዚም በጣም ነው የሚመኘው። በጣም ነው እንትን የሚለው እንደዚህ ከአባቱ ጋር ምናምን ሄደ ሲባል በቃ ላክሳለሁ አልኳቸው። እኔ እንደለምን እንደሆነ አላውቅም። ኡምራ ምናምን ሀጅ ምናምን ከአባት ጋር መሄድ
በጣም ፍላጎት አለኝ አልኳችሁ። ምናልባት ለወደፊት አላህ እኮ ሀብታም አድርጎኝ ምናምን አባቴ በህይወት እያለ እና አባቴ በህይወት እያለ በቃ እንደዚህ እኔ ኖሮኝ ምናምን ከአባቴ ጋር አላህ ዑምራን ቢወፍቀኝ ብስሚላ እኔ እንጃ አላህ ምን እንደሚነግረው አላውቅም። በጣም ፍላጎት አለኝ አልኳችሁ በጣም ማለት ነው። እና አላህ ደግሞ ለሚቀጥለው ዓመት ከቤተሰቦቻችን ጋር የምናሳልፍ ዑምራ አላህ ይወፍቀን። አላህ ደግሞ ጾማችን፣ ሰላታችን፣ ሱባችን ይቀበለን። ሁላችሁም ዱዓ አድርጉ በሰላም ለሀገራችን ያብቃን። አሁን ያለው ነገር በጣም ያስፈራል። በዚህ በኩል በቃ ስልካችን አስሬ ሜሴጅ እየተላከ ምናምን ተጠንቀቁ እየተባለ በጣም ነው እየተሳቀቅን ያለ ነው። እኛ ጋር አሁን የሆነ ነገር በቃ ሜሴጅ ይገባል፣ ቤቱ ይንቀጣቀጣል አልኳቸው። በጣም ነው የሚያስፈራ ያለ ሁኔታ እና ሁሉንም ነገር አላህ ሰላም ያደርገው። ይህንን ጦርነት ደግሞ አላህ ያቆመው። አላህ ደግሞ በሰላም ለቤተሰቦቻችን ጋር ይጨምራል። ከቤተሰቦቻችን ሁሉንም ስደተኛ አላህ ይጠብቀው። ቤተሰቦቻችንም ሰላም ያደርግልን፣ ሀገራችን ሰላም ያደርግልን። ይህንም ይህ ደግሞ የሰላም የፍቅር የደስታ አላህ ያደርግልን። ረመዳን አልቋል ማለት አላህ ይቀበለን። ለሚቀጥለው ዓመት ደግሞ በኢባዳችን በኢማናችን ጠንክረን ቆመን ለአላህ ቆመን ተደፍተን ስጁድ ወርደን የምናሳልፍ ሰው አላህ ያደርገን። ከዚህ ከሰው ቤትም ደግሞ አላህ ይገላግለንና በራሳችን ቤት የምናሳልፍ አላህ ያደርገን። እኛማስ ጾሙንም በስነስርዓት ጾመናል ማለት አንችልም። ሰላታችንን ማለት ሰግደናል ማለት አንችልም። ምክንያቱም እዚህ ጋር እንትን ስትሉ ልባችን እዛ ነው። መግሪቡን በፍጥነት ሰግዳችሁ ነው የምትጡት። በቃ ኢሻም እንደዛ ደክሞቹ ምናምን ነገር የተሳሳታችሁ ምናምን ነገር እንደዛ ነው የምናደርገው ብዙዎቻችን ማለት ነው። የሰላት ጊዜ ያልፍብናል። በቃ ልባችን አንድ አይደለም፣ ትኩረታችን አንድ አይደለም። በቃ ብዙ ነገር ሀሳብ ብዙ ነገር እንትን አለብን። አላህ ደግሞ ያንን አይቶ ሁሉም ነገራችን አላህ ያስተካክልልን እላችኋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱን። በነገራችን ላይ በጣም እይታ የለውም እንትናችን ማለት ነው። እኛ እርስ በራስ ካልተደጋገፍን በነገራችን ላይ የበላያችን ዞር ብሎ እንደማይን ይወቁ። ቪዲዮ በጣም ረዘመ ማለት ነው እና ሰላም አለይኩም።